ሰላም እንዴት ናችሁ? ደህና ናችሁ ወይ? ዩቱብ ፋሚሊዎቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ከሀገር ውስጥ ከሀገር ውጭም ያላችሁት እንዴት ናችሁ? የጌታ ሰላምና ጸጋ ይብዛላችሁ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናንተ የምትሰጡት አስተያየት ለእኔ ብርታት ይሆናልና አስተያየት ስጡ፣ አስተያየት ጻፉበት እና አንድ መዝሙር ደግሞ እዘምርላችኋለሁ። የመዝሙር ርዕስ ውሰድልኝ ዛሬ ከነፍሴ የሆነውን አምልኮዬን የሚል መዝሙር ነው። የተወደደ ወንድማችን የዮሴፍ ካሳ መዝሙር ነው። እዘምርላችኋለሁ፣ እንድትባረኩበት እጋብዛችኋለሁ። ዘምራለሁ። ውሰድልኝ ዛሬ ከነፍሴ የሆነውን አምልኮዬን፣ አላገናኘሁም ከሁኔታ ጋራ ዝማሬን። ትናንት አመስግኜ ዛሬ ዓላማህን እንድብዬ ይጨምራል እንጂ አላሳንሰውም ዝማሬን። የማየው ነገር ከምስጋናዬ አያግደኝም፣ የምሰማው አንተን ከማምለክ አያስቆመኝም። ምድረ በዳዬን አለምልሞታል ያየ ዓይኔ፣ ባህሩን ከፍሎ ያሻግረኛል አምናለሁ እኔ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔር ለማክበር። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ለማክበር። የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ አምኜ ቃሉ። የከበደኝን ሸክሜን ሁሉ በእርሱ ላይ ጥዬ ለአንዳች ነገር አልጨነቅም አለ ጌታዬ። ይህ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ለማክበር። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ለማክበር። ደመና የለም አይታየኝም ባይኔ፣ ነፋስም የለም አይታየኝም ባይኔ። ሳላይ አምናለሁ እንዲህ ይሆናል፣ ባዶ ሸለቆ ውሃ ይሞላል። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔር ለማክበር። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ለማክበር። የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ አምኜ ቃሉ። የከበደኝን ሸክምን ሁሉ በእርሱ ላይ ጥዬ በአንዳች ነገር አልጨነቅም አለ ጌታዬ። ይህ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔር ለማክበር። ምስክር ነኝን ምስክር ነኝን አይቻለሁኝ ስዘራ። ምስክር ነኝን ምስክር ነኝን ከነ ብርቱ ነው ኃይለኛ። ምስክር ነኝን አዎ ምስክር ነኝን ድንቅ ነው ታምረኛ። ምስክር ነኝን አዎ ምስክር ነኝን ምስክር ነኝን
ምስክር ነኝን ምስክር ነኝን አዎ ምስክር ነኝን